ልብ ምንድነው እንደዚህ የሚመታው? ሌባ ነህ እንዴ? ጧት በፌስቡክ ገጿ ላይ ያረቢ አበርታኝ አቃተኝ የሚል ልብ የሚነካ መልእክት እንግዲህ አስቀምጣ ነበር እንደምትመለከቱት ማለት ነው። እህታችን እንግዲህ ከሰዓታት በኋላ ደግሞ የሞት ዜናዋ ተሰምቷል። እጅግ ያሳዝናል። ሁላችሁም ነፍስ ይማር በሉ ለመላው ቤተሰቧ እንዲሁም ደግሞ ወዳጅ ዘመዶቿና ለጓደኞቿ መጽናናትን እመኛለሁ። እዚህ ልጃቸውን በሞት ያጡ ወላጆች በመጨረሻም ከአድካሚ ክርክር በኋላ የ200 መታወቂያው ላይ ዳዊት ያባቱ ስም እርግጠኛ አይደለሁም። እድሜውን ግን አይቻለሁ 34 ይላል። ጸረ ሽብር ኢንተለጀንስ ኦፊሰር ይላል። ከዛ የቡድን መሪ ማለት ነው ብሎኛል። ስልኩ ላይ የ9 ዓመት ልጅ ብሎ ነጭ ሸሚዝ የለበሰ ልጅ አሳይቷል። ድሬዳዋ ነንበሯን ነው ሰፈሬ ብሏል። እባካችሁ የምታውቁ ሰዎች መስሪያ ቤቱም ቢሆን ይህን ሰውዬ የምታውቁ ከሆነ እኔ ብዙ ምስክር አለኝ። የታክሲውን ሰው በሙሉ ስልክ ተቀብያለሁ። ብዙ ምስክር አለኝ። ይህ ሰው ነገ የሰው ህይወት ያጠፋል። እዛ ዜና ነው የሚሆነው። እኔ ዛሬ ተሳቀቅያለሁ። መውጣም አይመስለኝም። ዳክሪስ ገብቼ እንዴት ነው እዛ እንደሚሰማኝ አንድ ሰው ከዛ በኋላ የመጣሁት እኔ ነኝ። ህመሙ ቤት ስገባ የተሰማኝ እስከዛት ምንም አልተሰማኝም። ድንገት ባካችሁ ሴቶች ለዚህ ልጅ ግድ የሚሰጣችሁ ባካችሁ። ሰላም ውድ የተከበሩ ቤተሰቦች እንደምን አላችሁ? ዛሬም ደግሞ ቁም ነገር አዛልና አዝናኝ የሆኑ ቪዲዮዎችን ለእናንተ ይዤ መጥቻለሁ። ሁላችሁም እንድትከታተሉ ይጠይቃችኋለሁ። ከሱ በፊት ግን የኔ ዩቲዩብ አዲስ ስለሆነ እንድታበረታቱን እንደዚሁም ደግሞ ሰብስክራይብ እንድታደርጉልኝ እጠይቃችኋለሁ። መልካም ጊዜ ይሁንላችሁ። አመሰግናለሁ። ማነሽ? እስኪ በጅረንግ የሚባለውን ታካሚ አስገብሪልኝ እስኪ። ሰላም ነው እኮ አንተ በጅረንግ? ስም እኮ ነው በሽታው ሆነብህ። ስሜን በጣም ነው የምወደው። ዝም በል ወጆ ናስ ጆርስ ልብ ምንድነው እንደዚህ የሚመታው? ሌባ ነህ እንዴ? እስኪ ይሄን ብርድ ልብስ ከላይ አውጣልኝ እስኪ። አንዴ በጠራራ ፀሐይ የሸዋሮቢት ብርድ ልብስ ለብሰህ ትመጣለህ እንዴ? አውጣው እስኪ ነው ወደዚህ። ኧረ አንገቴን አለም እኮ። ዝም በል ወጆ እኔ ነኝ አንተ ነህ ስራ የምታ ሲገናወል አንገቴም የለም ጨጓራም ፌድ አድርጓል። አንገቴን አይደለም ምናምን ትላለህ። ና እስኪ ወደዚህ ምላስን አውጣ። ምንድነው? ኩላሊት የለም እኮ ሽጠው ነው። ለነገሩ በዚህ አየር ባትሸጠው ነው የሚገርመኝ። እንደ ዶክተር ምን ይሻለኛል? አካል ላይ የሌለ ነገር ይበዛል። ኩላሊት የለም፣ ጨጓራ ፌድ አድርጓል፣ ብዙ ምታለ። ይሄኛው ቀኝ እግር ይቆረጣል ሰሞኑን። በቃ በአጠቃላይ ደክመካል። ሟች ነህ። ቤተሰብ ምናምን ካለክ እደ ሰላም በላቸው፣ ተገናኛቸው፣ ቅርታ አስብል፣ ያለን ብር በትን። ሰሞኑን ትሞታለህ። በቃ የለክም አንተ ወንፊት ሆናል ወንድሜ። በጉንፋን የምን አባ ጉንፋን ነው? እኔ ነኝ አንተ ነው የምታው ጉንፋን ትላለህ እንዴ? ሾርባው አስጨናቂ የሆነ ዶክተር እንግዲህ በዚህ ጊዜ እግዚአብሔር ይመስገን ከተባለ እንጂ እንኳን ኩላሊት ነፍስም የሚሰጥበት ጊዜ ነው። ለምን ከጊዜው አንፃር ማለት ነው። ግን አናግሮ ምርም ፈጣሪ ይመስገን ብለን እንለፈው፣ እሱ ያውቃል። እሺ ቀጣይ ቪዲዮ። እዚህ ልጃቸውን በሞት ያጡ ወላጆች በመጨረሻም ከአድካሚ ክርክር በኋላ የ205 ሚሊዮን ዶላር ካሳ ተወስኖላቸዋል። ነገሩ እንደዚህ ነው። በፈረንጆች አቆጣጠር በ2021 የዛሬ 4 ዓመት ሴፕቴምበር ላይ በሚከበር የሌበር ዴይ ወይም ደግሞ የወዛደሮች ቀን ነው የምንለው በእኛ በኢትዮጵያ ትርጉሙ። የዛን ቀን ላይ እነዚህ ወላጆች የ6 ዓመት ወንጌላዊት ልጃቸውን ይዘው ለመዝናናት ከዴንቨር በተወሰነ ማይል ርቀት ላይ ወደሚገኝ የግለንውድ ካቨርንስ አድቬንቸር ፓርክ ይሄዳሉ። እንግዲህ እንደዚህ አይነት አድቬንቸር ፓርክ ውስጥ የተለያዩ አክቲቪቲዎች አሉ። ይሄ ሮለር ኮስተር ምናምን ታስሮ ወደዛ ወደዚህ መሽቀለጣጠር በጣም ነው የሚያስፈራኝ። አንዴ ሞክሬያለሁ። ኦልሞስት እንደ ሞትኩ ያህል ነው የተሰማኝ እውነት ለመናገር። እነዚህ ወላጆችም እንግዲህ እዛ ውስጥ ካሉት የተለያዩ አክቲቪቲዎች ውስጥ የመረጡት በጣም የሚያስፈራውን ሃንትድ ድሮፕ ማይን የተባለውን እሱን አክቲቪቲ ነበር የመረጡት። እንግዲህ ይህ አክቲቪቲ ምንድነው? ያው እዚህ ላይ እንደምትመለከቱት ሰዎች በቀበቶ የታሰሩና ወደ 34 ሜትር ጥልቀት ወዳለው ጉድጓድ ውስጥ ነው የሚለቀቁት ወደታች። እኔ እንዴት እንደሚያስደስት አላውቅም። እንግዲህ አስፈሪ የሆነውን ነገር ለማድረግ በፊት የነበሩ ግሩፖች ከወጡ በኋላ እነዚህ ወላጆች በቀጣይ ይሄዳሉ። በቀጣይስ በሚሄዱበት ጊዜ ያው የሚያዘጋጃቸው ሰዎች አሉ። እዛ ጋር በሚያዘጋጃቸው ጊዜ ያው በጣም ጥብቅ የሆነ
ቀበቶ ነው የሚታሰርላቸው። በሚታሰርበት ጊዜ ማሽኑ ቀይ ያበራ ነበረ። ቀይ የሚያበራው ነገር ኢግኖር አድርገው ቀበቶን ቼክ ሲያደርጉ የዚች ህፃን ልጅ የወንጌላዊት ቀበቶ እየታሰረ መስሏቸው ነበር። ማሽኑ ቀይ እያበራ ነው። ነገር ግን እነሱ ቼክ አድርገው ያሰሩ ስለመሰላቸው እዚህ ጋር በተፈጠረ ስህተት ምክንያት ወደ ታች ወደ 34 ሜትር ጥልቀት በሚወረወሩበት ጊዜ እሷ ከወንበሯ ላይ ተስፈንጥራ እዛ ጉድጓድ ውስጥ ወድቃ ወዲያው ሞታለች። ህይወቱ አልፏል። ስለዚህ ያው ሎየር ይዘው ጠበቃ ይዘው መከራከር ይጀምራሉ። በሚከራከሩበት ጊዜ እንግዲህ የዚህ የአድቬንቸር ፓርክ ባለቤቶች በጎንም ዲል ለማድረግ እየሞከሩ ነበር። ነገር ግን እነሱ እምቢ በማለታቸው እስካሁን ድረስ ክርክሩ ተደርጎ ማሽኑን ያመረተውም ላይክ ፋብሪካው ወይም ደግሞ ካምፓኒው ማሽኑ ላይ ግልጽ የሆነ ኢንስትራክሽን እጥረት በመኖሩ እንዲሁም ደግሞ የፓርኩ ባለቤቶች ደግሞ ቀይ እያበራ በትክክል ያን ነገር ፊክስ ሳያደርጉ ቀበቶ ታስሯል ብለው ወደ ታች ለቀዋት እቺ ልጅ ተፈጥፍጣ እንድትሞት ምክንያት ስለሆኑ በዚህ ምክንያት የ205 ሚሊዮን ዶላር ካሳ ተወስኖላቸዋል። ይሄ ገንዘብ የልጃቸውን ህይወት አይመልስላቸውም በእርግጥ። ነገር ግን ፍትህ ስታገኙ ውስጣችሁ ደስ ይለዋል። ፍትህ አግኝተዋል። እቺ ልጅ ታናሽ ልጅ አላት። ምናልባት በዚህ ገንዘብ ለሷም የሆነ ነገር ሊደረግ ይችላል። ብቻ ዋሬቨር ወላጅ እንደመረጠው ግን ፍትህ እንደዚህ በትዕግስት ትመጣለች። እኔ እነዚህ ሰማ ትላንትና በጣም ነው ደስ ያለኝ በጣም። እና እባካችሁ ወላጆች ልጆቻችሁን ይዛችሁ በምትሄዱበት ጊዜ ልጆች ብዙ ነገር ሊያምራቸው ይችላል። ያለውን አክቲቪቲ በሙሉ ማድረግ አለባችሁ ማለት አይደለም። የሆነ ልባችሁ ቅር የሚለው ደግሞ ወይኔ ብላችሁ የምትፈሩት ነገር ላይ ልጆቻችሁን ይዛችሁ አትውጡ፣ እራሳችሁም አትውጡ። እናንተም አንድ ነገር ብትሆኑ ልጆቻችሁን እናንተን ያጣሉ ማለት ነው። እኔ ሮለር ኮስተር ምናምን እዚህ ራሱ አለ። እኔ እንዴት ራሱ እዛ ላይ እንደሚወጡ እግዚአብሔር ነው የሚያውቀው። በጣም እኮ ነው የሚያስፈራው። በግድ ልሙት እያሉ ሞትን መለማመጥ ምንድነው ውሰደኝ እያሉ። ኤኒዌይስ እንግዲህ ተጠንቀቁ ለማለት ነው። አመሰግናለሁ። እንግዲህ እንዳያችሁት ነው አብዛኞቻችን ልጆቻችን ላይ ወይ ደግሞ ለህፃናት ትኩረት የብለንም ማለት ነው ለማስደሰት ወይ ደግሞ እነሱ እንዲደሰቱ ብለን የምናደርጋቸው ነገሮች ብዙ ጊዜ ተጽዕኖ አላቸው ማለት ነው። 205 ሚሊዮን ዶላር ሜቢ ያን ነፍስ አይመልስም አይተካም። ግን ያው ይህን ካሳ ማግኘታቸው እኔን ደስ ብሎኛል። እሺ ቀጣይ ቪዲዮ። ዛሬ ሁላችሁም እርዳታ ፈልጌ መጣ። በተለይ ሴት ልጅ አላችሁ፣ ሴት ያላችሁ፣ እናት ያላችሁ አይኖራችሁም ስለ ሴቶች ግድ ቢሰጣችሁ የሴቶች ደህንነት በጊዜ በሰላም ገብቶ የመውጣት ደህንነታችሁ ግድ ቢላችሁ በሰላም ገብቶ እንደምንገባ በተለይ ይጠብቁናል ባላችሁ ሰዎች ስንጠቃ እንዳጋጣሚ ልንገራችሁ። ከሜክሲኮ ወደ ጋርመንት ነበር ታክሲ ሊዝ ነበር 11 ሰዓት ብሎ ከዛ ሰልፉ ላይ ከመሄዴ በፊት እዛ ጋር የሆነ ሰውን ማውራት ጀምሮ ዳዊት እባላለሁ ሲለኝ አይ ግን ባለ ትዳር ነኝ አልኩት። መጀመሪያም ኮንቨርሴሽን ላለመቀጠል ምን ችግር አለው ብሎ ስልኩ ላይ የልጅ ፎቶ አሳየና እኔም ልጅ አለኝ ብሎ የ9 ዓመት ወንድ ልጅ ነጭ ሸሚዝ ያደረገ ልጅ አሳየ። እሺ አልኩኝና ጀሞ ጋር ሲቆም ምንም የጀሞ ሰልፍ ጋር ሲቆም የጋርመንት ሰልፍ ጋር ሲቆም ምንም ሁኔታው ደስ ስላላለኝ ወይ እኔ ጋርመንት ነኝ ብዬ ሲሄድ እኔም እኮ ደዛ ነኝ ብሎ መጣ ማለት ነው። ከዛ መጡ ከፊት ለፊቴ ሲቆም ምንም ነገሩ ደስ አላለ ማለት ከኋላ የመጡ ጥብቅ ይላል፣ እሸሻለሁ ጥብቅ ይላል። ከዛ ስልክ አነሳው ራቅ አልኩትና በደንብ ስልክ አነሳውና ማውራት ጀመርኩ። ረጅም አውቄ ከዛ እያወራው በመሀል ድሬዳዋ ካለ ሰው ጋር ነበር ማወራውና ስለ ሰፈር አወራው። ከዛ ልክ ዘጋ እንዴት ድሬዳዋ ነሽ እንዴ? እኔም እኮ የለንበሯን ልጅ ነኝ ምናምን አለው። እና ጥሩ ነው ምናምን ተባብለን ምሰራው ናሽናል ኢንቴሊጀንስ ኤንድ ሴኩሪቲ ነው አለ ማለት ነው። ደህንነት ነኝ ምናምን ሲል እውነት። ከዛ መታወቂያ ሳይና ጸረ ሽብር ኢንቴሊጀንስ ኦፊሰር ይላል። ስሙ ዳዊት ነው። የአባቱ ስም አላስተዋልኩም። 34 ዓመቱ ነው። ከዛ ወለጋ ነበር ከ4 ወር በፊት በጉዳት ነው እዚህ የመጣሁት ምናምን አለኝ። እውነት ጥሩ ምናምን አንድ ነገር ማይ እንዲሁ አላወሩ። ከዛ ታክሲ ውስጥ ስንገባ እዚህ ጋር ብሎ ለሶስት ነው የሚይዘው ወንበሩ። በግራ በኩል የሆነ ወንድ ተቀመጠ፣ እኔ ተቀመጥ፣ ከዛ እሱ ተቀመጠ። ያን ሰው ያውቀዋል። ሰላም ብሎት የታክሲ ከፍሎለታል ማለት ነው። ከዛ አውቄ ነው ይሄን የነገርኳችሁ ለምን እንደሆነ ነግራችሁ። ያን ሰው ያውቀዋል። ከዛ ቁጭ እንዳልኩኝ የድሬዳዋ ልጅ ማኮሽ ድንች ሳልጋብዝሽ አትሄጂም ምናምን አለ። ወይ እህቴ እየጠበቀችኝ ነው ምናምን ስለው ስልኬን ንጥቅ አደረገኝ ያዘ እና ቀልድ ነው የመሰለኝ። ኧረ ስልኬን ስጠኝ እባክህ፣ ስራ የቅድም ያወራው ስልክ እየጠበቀኝ ነው፣ ደግሞ የስራ ስልክ ነበር እየጠበቀኝ ነው ምናምን እያልኩትኝ አልሰጥሽም ምናምን ብሎ ኮስተር ማለት ጀመረ። ከዛ
ስልክ የጠራና አጋጣሚ ከቴ ደወለች። ከዛ ያው እሷ ናት አልኩና በቃ ለብሰሽ ጠብቂኝ አውቄ የትም እንሄድበት እንሳቀቀው ደህና ለመሆን ለብሰሽ ጠብቂ ምናምን አልኳት ማለት ነው። ከዛ እሺ ምናምን አለች። እሷም ገባት አወራች። ከዛ እሺ ምናምን ብላ ስዘጋ አይ እውነት ከሆነ አላስቸግርሽ ምናምን ስለ አዎ ምናምን ስለው እስቲ ታዲያ ስልክሽ አለና ድጋሚ ነጠቀኝ ማለት ነው ስልኬ። ከዛ ራምጣ ምናምን ከዛ መናደድ ጀመርኩኝ። ቀልድ ነበር ግን አመረረ። ራምጣ ምናምን ብዬ ጮክ ስል ምን አቴንሽን ለመሳብ ነው ምናምን የበራሴ ስልክ አቴንሽን አልስብም ስልኬ ይመልስ ምናምን አልኩት ማለት ነው። ከዛ እንደዛ ስላልመልስም እንዳልመታሽ ምናምን ማለት ጀመረ ማለት ነው። ረጅም ደቂቃ ነው የፈጀው። ረጅም እንትን ነው ማለት በጸባይ ረጅም ጊዜ ሞክሬያለሁ። ከዛ እንዳልመታሽ ምናምን ሲል የለመድከው ሄድና ምታን ለእኔ ግን ስልኬ ይመልስ ስለው ጠብቂ ትወርጃለሽ አንቺ ትላም አለና ስልኩ መለሰ ማለት ነው። ከዛ ዝም አልኩ ሙሉውን ደቂቃ። ከዛ በኋላ ትወርጃለሽ መውረጃሽን አሳይሻለሁ ምን እንደማደርግሽ ምናምን እያለ መሳሪያው እንዲነካከል ማለት ነው በግራ በኩል። ከዛ ደነገጥኩኝና ማለት ሰው እንዲህ ማድረግ እንደሚችልም አላውቅም። አንስቶ መሳሪያ መደቀን እንደሚችልም አላውቅም። ከዛ ይቺ ስልክ ደወልኩና እንዲሁ ተጠራጥሬ በቃ ጀሙ መውረጃ ጋር ጠብቀኝ ሆነ ሰው እንዲያለኝ ምናምን ሲል አንተ ጠብቃት አሳይሃለሁ ምናምን ያለ ከዙም ጋር መሰዳደብ ጀመረ ማለት ነው በስልክ ውስጥ ከሚያወራኝ ሰው። ከዛ ደንግጬ በቃ ተው ምናምን ብዬ ዘጋው። ከዛ ትንሽ ቆይቶ ደግሞ መልሶ ደወለና ልጁ በቃ አትፍሪ እየመጣሁ ነው ፖሊስም አለ ምናምን ሲለኝ አዎ የባለፈው ፖሊስ ምናምን ብዬ ዝም ብዬ ነው ያወራሁት። ሙሉ መሳደብ ጀመረ። አሳይሻለሁ ምን እንደምታረጊ ዘር ማንዘርሽ ማይላው ነገር የለም። ያ ሁሉ ሰው ጸጥ ብሎ እዚህ ጋር አይደለም ፊት ለፊቱ ወንበር ላይ ቁጭ አልኩት። ከዛ ያ ሁሉ ሰው ጸጥ ብሏል። መጨረሻ ላይ በእቺ ጠቅጠቅ ምንላ ስልክ አልቻል እሱን አነሳና ደወለና ጀሙ ጋር ጠብቀኝ መኪናውን ይዘን ምናምን ይላል ማለት ነው። ሳቄ መጣና ሳኩኝ ማለት ይሄ ምንም ያስፈልገን ሳደጎች አይደለም እኔና እሱ ምንም ግንኙነት የለም። እንደዛ ሲል ሳኩኝ የምርም አልመሰለኝም እስከዛን ሰው። ከዛ በያዘው ስልክ አንቺ ትላም ብሎ አሳያቸዋለሁ። በኋላ አብጦ አሁን በረዶ አርጌበት ነው መነጽሬን ያተረፈኝ። ሙሉ አይኔ ነበር የሚመታኝ። ከዛ መታኝ። ከዛ ደንግጬ ሰውም ዝም ምናምን ብሎ ዝም ብሎ ከዛ ታክሲ ቆመ። ልክ ሲቆም እዚህ አካባቢ ፖሊስ ጣቢያ ያለው ስለው እንደውም ነው ይረጃልና በሩን ከፈተና ሊያወርደኝ ማለት ነው። ሰው ዝም አለ። እንደውም መጨረሻ ላይ ረዳቱና አራተው ምናምን ብሎ ዘጋ። መስግና ይከተልሻለሁ ጠብቂ ምናምን እያለ እየፈራን ሄደ። ከዛ እስከ ጎን ያለው እንደዛ ሰላም ያለው የከፈለለት ሙሉ ስሙን ታውቃለህ ስለው ኧረ እኔ ያለ ዛሬ አላየሁትም እሱም የኔ ሚስት ያገባል ልጅ ወልዳል። እዚህ በእንደዚህ አይነት ሰዎች ግፍ። ከዛ ሙሉ ቤት መድረስ አይደለም ታክሲ እስኪደርስ በሆነ ነገር አፈነዳት። ታክሲ ወርጄ ወዴት ልሂድ ቤት ጋር አይደለሁ ገና ለሱ ብዬ ጀሞን የመጣሁት እሱን ለመሸሽ ብዬ ከጋርመንት መሄድ ሲኖር እንዴት ታክሲ ሊያዝ እንዴት ቤቴን ሁሉ ማሳየ እስክባል ሌላ ቦታ ሆኜ ልቀመጥ እስክል ማለት የመታኝ ራስ ምታት ቆም ማለት በወንድ እጁ በዛ ጉልበቱ በዛ ስልክ ማለት ነው። እባካችሁ የምታውቁ በተለይ ናሽናል ኢንቴሊጀንስ እና ሴኪሪቲ ሰርቪስ መስሪያ ቤት ጠብቆናላችሁ ደህንነታችንን ታስጠብቃላችሁ ስንል በዋና የቡድን መሪያችሁ እንደ ሴት ልጅ ጥቃት ከደረሰባት እውነቴን ነው የምልህ ያረዳት ባያተርፈኝ ጌሱ አግኝቶ ቢሆን እግዚአብሔር እንዳይሉብልኝ ስለሚጠነቀቅልኝ ጠበቀኝ እንጂ ዛሬ እዚህም አልኖርም። ድንገት አንድ ሴት የምር ተሸንፋ የምር ታክሲ ሲቆጣኝ የነበረው እንደሚያቀኝ ሰው ሁሉም ሰው ከወረድ በኋላ የሚያቀሽ እኮ መስሎናል። ምክንያቱም እንደሚያቅ ሰው ነበር ሲቆጣኝ ስለ ስራት ያዣል ሰጥሽም ምናምን ሲለና የምር እሱ መናገር አቅቷት አንድ ሴት የምር አብረው ወርድ ይህ ሰውዬ በህይወት ይመልሳታል። ያን ይፈልጋል ቤተሰቦቻችን ይፈልጉናል። ይህ ሲፈጠር ዛሬ ማታ ነው ሐሙስ ቀን ማለት ነው። የለበሰው ሰማያዊ ስትራይፕ ቲሸርት በጅንስ ነው። ከስራ አድሬ ውዬን የመጣሁት እያለ ነበረ። ወለጋ ከ4 ወር በፊት ሄጄ በጉዳት ነው የመጣሁት ወደዚህ የተቀየርኩት ብሏል። መታወቂያው ላይ ዳዊት የአባቱ ስም እርግጠኛ አይደለሁም። እድሜውን ግን አይቻለሁ 34 ይላል። ጸረ ሽብር ኢንቴሊጀንስ ኦፊሰር ይላል። ከዛ የቡድን መሪ ማለት ነው ብሎኛል። ስልኩ ላይ የ9 ዓመት ልጅ ብሎ ነጭ ሸሚዝ የለበሰ ልጅ አሳይቷል። ድሬዳዋ ነንበሯን ነው ሰፈሬ ብሏል። እባካችሁ የምታውቁ ሰዎች መስሪያ ቤቱም ቢሆን
ይህን ሰው የምታውቁ ከሆነ እኔ ብዙ ምስክር አለኝ። የታክሲውን ሰው በሙሉ ስልክ ተቀብያለሁ። ብዙ ምስክር አለኝ። ይህ ሰው ነገ የሰው ህይወት ያጠፋል። እዛ ዜና ነው የሚሆነው። እኔ ዛሬ ተሳቅቄያለሁ። መውጣም አይመስለኝም። ታክሲ ውስጥ ገብቼ እንደደረሰ ነው የሚሰማኝ። አንድ ሰው ከዛ በኋላ የመጣሁት እኔ ነኝ የማውቀው። ህመሙ ቤት ስገባ የተሰማኝ እስከዛ ምንም አልተሰማኝም። ድንጋጤ ባካችሁ ሴቶች ለሴት ልጅ ግድ የሚሰጣችሁ ባካችሁ። በጣም ነው የሚያሳዝነው። አዲስ አበባ ውስጥ እንደዚሁ ደግሞ መሀል ከተማ እንደዚህ መደረጉ በጣም ነው የሚከብደው። ለምን እኔ በጣም የገረመኝ እሱ እንደዚህ ያድርግ፣ እሷም እንደዚህ ትደረግ። የተሳፋሪዎቹ ዝምታ ምን እስከ መች ነው? ለምንድን ነው ዝም የሚሉት? እንዲህ በጣም የገረመኝ ይሄ እኮ ነው። ምን እስኪውል ድረስ ነው ዝም ያሉት? ምን እስኪፈጠር ድረስ ነው ዝም ያሉት? ባለፈው ትዝ ይለኛል ቡራዩ ከተማ ላይ እንደዚህ አይነት ነገር ተከስቷል ሲባል ሰማው። ልክ እንደሷ አይነት ታሪክ ማለት ነው። አግቷት እነሱ ተሳፋሪዎች እያሉ ረዳት እያለ ሹፌር እያለ ከዛ ውስጥ አግቷት ይዞ ሌላ መኪና ውስጥ አስገብቷት ይዞ ሄደ። ይሄን ሁሉ እንግዲህ ህዝቡም ያያል፣ ሹፌሩም ያያል፣ ረዳቱም ያያል። ማንም ሰው እየተናገረ የለም። ከራቀች በኋላ ልጅቷ ከጠፋች በኋላ እንደዚህ አይነት ሰው እንደዚህ ሆኗል ብሎ ማውራት ጀመሩ። እንደዚህ አይነት ነገር በጣም እየበዛ ነው። በታክሲ ማገት፣ ታክሲ ውስጥ ማስፈራራት፣ የተለያዩ ነገሮችን ማድረግ፣ እገልሻለሁ፣ እንደዚህ ካላረግሽ፣ ይህን ካላመጣሽ አቅሻለሁ ምናምን። ይሄ ዛቻ በጣም በዝተዋል ሴቶች ላይ ማለት ነው። ስለዚህ በተቻላችሁ መጠን ሴቶች ራሳችሁን ብትጠብቁ የሆነ አሪፍ ነው ብዬ አስባለሁ። ቀጣይ ቪዲዮ እናያለን። እጅግ ያሳዝናል። ከሰዓታቶች በፊት ያረቢ አቃተኝ አበርታኝ ብላ በፌስቡክ ገጿ የለጠፈችው እህታችን እንግዲህ ሄሪያ አሊ የምትባለው እህታችን በዚህ ሰዓት ከዚህ ዓለም በሞት መለየቷ ተሰምቷል። እጅግ በርካቶች የሚያውቋት እንዲሁም ደግሞ የሚወዷት እህታችን እንግዲህ ሄሪያ አሊ ወደ ዘላለማዊ ዓለም ማለፏ ተከትሎ በዚህ በሶሻል ሚዲያው በርካቶችን ያሳዘነ ጉዳይ መሆኑን እንግዲህ የተመለከትኩ እገኛለሁ። ጠዋት በፌስቡክ ገጿ ላይ ያረቢ አበርታኝ አቃተኝ የሚል ልብ የሚረካ መልእክት እንግዲህ አስቀምጣ ነበር እንደምትመለከቱት ማለት ነው። እህታችን እንግዲህ ከሰዓታት በኋላ ደግሞ የሞት ዜናዋ ተሰምቷል። እጅግ ያሳዝናል። ሁላችሁም ነፍስ ይማር በሉ። ለመላው ቤተሰቧ እንዲሁም ደግሞ ወዳጅ ዘመዶቿና ለጓደኞቿ መጽናናትን እመኛለሁ። ባብቄ ነው የሚጠራው ልጅ ነው። አዎ ስም ተሰርዟል። በዋስ ወጣል። ፍቅሩዬ እንኳን ደስ አለ ወንድማችን። ፍቅሩ በጣም ደስ ብሎኛል። ተሰርዟል። አመሰግናለሁ። እኔ አባት አዝኮ ነው ታውቃለህ። ፍቅሩ እኔ ልጅ አስጨነቃችሁት እኮ ምንም በማያውቀው ሼር ስለሆነ ደስ ይለኛል። በትልቁ ኳላ ይሄ እንደዚህ ኤዲት ምናምን አድርገዋል። በትልቁ ኳላ አስቀምጦታልና እዛ ጋር ስታዩ ፎቶ ምናምን ስታይ ዋናው ሰብሳቢ እሱ ይመስላል። ኤዲት አድርገውት ምናምን አስተካክለው። ኧረ
ልጁ ምስኪን ነው። ከባድ ነው የወረደብኝ እያልኩኝ ያለበት ከባድ ደስታ ነገር ጣል አድርገህብኛል አባዬ። ያላሰብኩት ፈጣሪ ይስጥህ። አሜን አባቴና እግዚአብሔር ምስክሬ እናደርገዋል። እኔ አልረሳም። ቤተሰብ ሰምታችሁኛል፣ አልረሳም። ይህንን ወንድም አግዘን የሆነ ነገር አድርገን እንቀይረዋለን። መኪና ተገዝቶ ራይዱን ይጀምራል። ህይወቱ በቃ ይስተካከላል። ከዛም ደግሞ ቺኮቹ ይመጣሉ። ያገባል። ከራይድ በኋላማ ሚስት ነው። ከዛ በኋላ ህይወት ይጀመራል እና እግዚአብሔር ለበጎ ነው። ይሄ ወንድማችን ይሄ ነገር የተጀመረው ለበጎ ነው። አርቲስትነቱ ምን የኢትዮጵያ አርቲስት እኮ ቻፓ የለው መቼ ከፍሏቸዋል? ከእጅ ወደ አፍ ነው። ምንም የተለየ ነገር የለም። አንድ ሰፈር አለ ጓደኛዬ፣ አንድ ጊዜ አፋር እንዳታውቃለህ፣ ፍቅሩ አለ ረዳት ነበር። እኔ እኮ አፋር ጥግ ላይ ሆኜ አሳየኋቸው ያለፉት ያቋረ ግን ብር የለም ስም ማዶ ኪስ ባዶ አለ እና አሁን ስንተያይ ይለኛል። ምን መሰለህ አሁን ለምሳሌ እዚያ እንግዲህ ተመልካቾቻችን ዛሬ ለእናንተ ይዤላችሁ የመጣሁት ይሄኛው ነበረ። መልካም ጊዜ ይሁንላችሁ። ስለተመለከታችሁኝ አመሰግናለሁ።